ሰላም የአእምሮ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ አንድ መጽሐፍ በአጭር ጊዜ አንብቦ ለመጨረስ የሚረዱ 10 ነጥቦችን እንመለከታለን። ከዛ በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና የደወል ምልክቷን ተጫኑ። በዚህ የአእምሮ ሚዲያ ቤተሰቦች በሚዲያ ዩቲዩብ ቻናል ሃይማኖታዊ መጽሐፍ፣ ልቦለድ ድርሰቶችና ሳይንሳዊ መጽሐፍቶችን እንዳስሳለን። መዳሰስ ብቻ አይደለም እናነባለን፣ እያነበብን ወደ እናንተ እንጋብዛችኋለን ማለት ነው። መጽሐፍትን በማንበብ አእምሮአችሁን ልትመግቡ ይገባል። መጽሐፍት የአእምሮ ምግብ ናቸው። ወደ ዛሬው ርዕሳችን ስንመለስ 10 ምርጥ ነጥቦችን እንመለከታለን ማለት ነው። አንደኛው ምንድነው? ሴት ኤ ክሊር ጎል ነው። ግልጽ የሆነ አላማ ማስቀመጥ ነው። አንድን መጽሐፍ ስታነቡ ከዚህ መጽሐፍ የማገኘው አውትከም ምንድነው ብላችሁ ልታስቡ ይገባል። አላማዬ ምንድነው? የሚፈልገው ምንድነው ብላችሁ መጀመሪያ እናንተ ኤክስፔክት ያደረጋችሁትን አላማ ማስቀመጥ ነው። ያንን ግልጽ የሆነ ጎል ታስቀምጣላችሁ ማለት ነው። ከዚያ በኋላ ወደ ማንበብ የምትገቡት ከዛ በኋላ ነው። ሁለተኛው ምንድነው? ስኪም ኤንድ ስካን ነው። መጽሐፍቶች ላይ ብዙ ጊዜ ከኋላ የሚጻፉ አሉ። መግቢያ እንደ መቅድም እና ኮንቴንቶች ሃይላይት ቴክስቶች ይኖራሉ። እነዚያን መጀመሪያ ማንበብ አስፈላጊ ነው ማለት ነው። እነዚያን ካነበባችሁ ስለ መጽሐፉ ምንነት ስለምታውቁት ከናንተ አላማ ጋር ይመሳሰልላችኋል። ያኔ ወደ ማንበብ ትሄዳላችሁ። በአጭር ጊዜ ውስጥ አንብባችሁ ትጨርሱታላችሁ ማለት ነው። ሶስተኛው አክቲቭ የሆነ የሪዲንግ ስታይልን ወይም ቴክኒክን መጠቀም ነው። አክቲቭ የሆነ ሪዲንግ ስታይል መጠቀም ነው። ያ ማለት ማስታወሻ መያዝ፣ ሃይላይት ቴክስቶችን ከለርድ በማድረግ እንዲሁም ማስመሪያ በመጠቀም እነዛን ዋና ዋና ነጥቦችን እያሰመራችሁ ስታነቡ ያኔ መጽሐፉን በአጭር ጊዜ ውስጥ ትረዱታላችሁ፣ ትይዙታላችሁ ማለት ነው። አራተኛ ፕራክቲስ ስፒድ ሪዲንግ ነው። በፍጥነት ማንበብን መለማመድ ነው። የምትለማመዱት እንዴት ነው? በሌላ የጋዜጣ ወይም ደግሞ ሌሎች ቴክስቶች ላይ ሊሆን ይችላል የምትለማመዱት። ግዴታ በምታነቡት መጽሐፍ ላይ መሆን የለበትም፣ ችግር የለውም እሱ። በሌላ ቴክስትም ልትለማመዱ ትችላላችሁ ማለት ነው። ስትለማመዱ እንዴት ነው? ድምጽ እያወጣችሁ ማንበብን አንዱ ቴክኒክ ነው ማለት ነው። ድምጽ እያወጣችሁ ስታነቡ በጣም የወጣ ድምጽ ሳይሆን በተወሰነ መልኩ ድምጽ እያወጣችሁ ስታነቡ በፍጥነት ማንበብን ትለማመዳላችሁ። አምስተኛው ቸንኪንግ፣ ይሄ ቃል በቃል ማንበብ ሳይሆን አንድ ጭምቅ ያለ ሀሳቡን መረዳት ማለት ነው። አንድ መጽሐፍ እያንዳንዱ ቃል ትርጉም ሳይሆን መጽሐፉ ለማለት ማስተላለፍ የፈለገው በምን ርዕሰ ጉዳይ ላይ ነው የሚለውን ነገር የተወሰነ በ4 እና በ5 መስመሮች ያላነሱ ነጥቦችን ትይዛላችሁ ማለት ነው። ቸንኪንግ እሱ ነው። ስድስተኛ ሪሙቭ ዲስትራክሽን ነው። የሚረብሽ ነገር ካለ ወይም ደግሞ ሲቴብል የሆነ ኤንቫይሮንመንት መፈለግ። የሚረብሽ ነገር ካለ እንደ ቲቪ፣ ስልክ፣ ሌሎች ሶሻል ሚዲያዎችም እንዳይረብሿችሁ እነሱን ማራቅ ነው በተቻለ መጠን። አንዳንድ ሰው ሜቢ ግን ሙዚቃም መዝሙርም እያዳመጠ ማንበብ የሚፈልግ አለ። ኤኒዌይስ እንደሙዳችሁ ግን ስታነቡ ብዙ ጊዜ የሚመከረው ምንድነው? ሌሎች የሚረብሿችሁ ነገሮችን ማስወገድ የተመረጠ ነው ማለት ነው። ሰባተኛ ሴት ታይመር ነው። ታይመር ወይም ደግሞ ጊዜ እቅድ ማስቀመጥ አለባችሁ ማለት ነው። የጊዜ ሰሌዳ ስታስቀምጡ እንዴት ነው? በቀን ቢያንስ 40 ደቂቃ አነባለሁ ብላችሁ ብታስቀምጡ ያ ማለት ምንድነው? ዳይሊ፣ ዊክሊ፣ መንዝሊ፣ የርሊ ብላችሁ ጊዜዎቹን በየጊዜ ሰሌዳ አዘጋጅታችሁ ማስቀመጥ ማለት ነው። እንዴት እንደሚሰራ የጊዜ ሰሌዳ በሌላ ቪዲዮ እንመጣበታለን። ይህንን የጊዜ ሰሌዳ ማስቀመጥ ያስፈልጋል። ስምንተኛው ፕሪዮሪታይዝ ኮንቴንት ነው። ኮንቴንቶቹን በግልጽ ከናንተ ጋር ማች ማድረጋቸውን ማየት አለባችሁ። መጽሐፉ የያዛቸውን ኮንቴንቶች ለምሳሌ አንዳንድ ሰው አንድ 17 ወይም ደግሞ 20 ምዕራፍ ያለውን መጽሐፍ ለማንበብ ከምዕራፍ 1 እስከ ምዕራፍ 20 መሄድ አይጠበቅባችሁ። ምዕራፍ 15 ለጊዜው የሚያገለግላችሁ ከሆነ ምዕራፍ 15ን መጀመሪያ አንብቡት። ምዕራፍ 14ን ሳላነብ የሚባል ሳይንስ የለም። ምዕራፍ 14 ደግሞ ሲያስፈልጋችሁ ተመልሳችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ኮንቴንቶችን ፕሪዮሪታይዝ ማድረግ አንዱ ሜተድ ነው። ዘጠነኛው አውዲዮ ቡክስ፣ ሊስኒንግ አውዲዮ ቡክስ ኦር ሪዲንግ ሰመሪ ነው። ሰመሪዎችን እና አውዲዮ ቡክችን ማዳመጥ ነው። ስፔሻሊ ፊክሽን ለሆኑ ነገሮች ወይም ደግሞ ልቦለድ ለሆኑ መጽሐፍቶች ላይ ብዙ ጊዜ ይመከራል። በኤፍኤም በሌሎችም ሶሻል ሚዲያዎች ብዙ ጊዜ ይለቀቃል። ኤስዲ ካርድ ላይ ተጭነው ይለቀቃሉ። እነሱን ማዳመጥ አንዱ ሜትር ነው። የመጽሐፉን ሀሳብ አትረሱትም። ስታነቡትም በአጭር ጊዜ ትጨርሱታላችሁ። ግልጽ ይሆንላችኋል። ሀሳቡን ትረዱታላችሁ ማለት ነው። የመጨረሻው ሪቪው ነው። ያነበባችሁትን መጽሐፍ ክለሳ ማድረግ። ከዚህ መጽሐፍ ያቀድኩት አላማ ይሄ ነበረ፣ አግኝቻለሁ ወይ የሚለውን ጥያቄ ለእናንተ ለራሳችሁ መልስ የምትመልሱበት ክለሳ ማድረግ ነው። መጽሐፉን ማስታወሻ ነገር ይዛችሁ ከእናንተ አላማና ሀሳባችሁ ጋር ወይም መጀመሪያ ኤክስፔክት ካደረጋችሁት ቫልዩ ጋር ማች ማድረጉን ማየት አለባችሁ ማለት ነው። 11ኛ አንድ ልጨምርላችሁና አይምሮን ማቀድ የሚባል ነገር አለ። ምናልባት አዲስ ሊሆን ይችላል ይሄ ለእናንተ። ነገር ግን አይምሮን ማቀድ እንዴት ነው?
ኢንሃንስ ኮንሰንትሬሽን ነው። የምታነቡትን ኮንሰንትሬሽን ከዚህ እስከዚህ ዛሬ ማወቅ አለብኝ የሚለውን ነገር ለእናንተ ለአይምሯችሁ ልትነግሩት ይገባል። እቅድ ልታወጡለት ይገባል። አይምሯችሁ ምን ያህል መያዝ እንዳለበት ማለት ነው። አንዳንድ ሰው 20-30 ገጽ አንብቦ በአንድ ቀን ከዛ በኋላ ያስጠላውና በአመቱ ያስታውሰዋል ያን መጽሐፍ ማለት ነው። እንደዛ እንዳይሆን በአንድ ቀን ቢያንስ 2 ገጾችን ወይ 3 ገጾችን ልታነቡ ይገባል። ኮንሰንትሬሽኑን ማስተካከል ያስፈልጋል፣ ማቀድ ያስፈልጋል። አይምሮን ማቀድ ማለት እሱ ነው፣ እስከዚህ ይችላል የሚለውን ማለት ነው። በዚህ ሚዲያ ሌሎችንም ጠቃሚ ቪዲዮዎችን እንሰራለን፣ ታገኙባቸዋላችሁ። ከኢትዮጵያ ውጭ ያላችሁም በኢትዮጵያ ውስጥ ያላችሁም መጻሕፍቶቹን እየዳሰስ ለእናንተ ያስፈልጋሉ ብዬ ያሰብኳቸውን መጻሕፍቶች አስጎበኛችኋለሁኝ። እነሱም መጻሕፍቶች እያነበባችሁ ለአይምሯችሁ እረፍትን ትሰጣላችሁ፣ ጊዜያችሁን በአግባቡ ትጠቀማላችሁ ማለት ነው። ለዛሬ በቀናል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ የደወል ምልክቷን ተጫኑ። ጤና ይስጥልኝ። እናት